በአፍሪካ ምድር ውስጥ በታንዛኒያ የሚገኝ አንድ ሐይቅ አለ። ከሩቅ ሲታይ ውብና እጅግ የሚያምር ይመስላል። ቀይ፣ ሮዝ እና ብርቱካናማ ቀለሞች የተሞላበት ነው። ይህ ሐይቅ ከሌላ ዓለም የመጣ ቦታ ይመስላል። ከዚህ ውበት ጀርባ አስፈሪ ሚስጥር ተደብቆ አለ። ይህ ነው ሌክ ኔትሮን። ብዙ ሰዎች እንስሳትን ወደ ድንጋይ የሚቀይረው ሐይቅ ብለው ይጠሩታል። በመጀመሪያ ይህን ሲሰሙ እንደ ፊልም ታሪክ ይመስላል፣ ነገር ግን ይህ እውነት ነው። በዚህ ሐይቅ አጠገብ የተገኙ እንስሳት የድንጋይ ሐውልት መስለው ታይተዋል። የሞቱ ወፎች፣ የሌሊት ወፎች እና ሌሎች ፍጥረታት እንደ ጥንታዊ ሐውልቶች የተቀረጹ መስለው ተገኝተዋል። ታዲያ ይህ ሐይቅ በትክክል ምንድን ነው እና እንዴት ነው እንስሳትን እንደ ድንጋይ የሚያስመስለው? ሌክ ኔትሮን በሰሜን ታንዛኒያ ከኬንያ ድንበር አቅራቢያ ይገኛል። ይህ ሐይቅ በኢስት አፍሪካን ሪፍት ቫሊ አካባቢ ይገኛል። ይህም በምድር ውስጥ ከፍተኛ የጂኦሎጂ እንቅስቃሴ ያለበት ቦታ ነው። አካባቢው እጅግ ሞቃት ነው። አንዳንድ ጊዜ የሐይቁ ሙቀት ከ60 ዲግሪ ሴልሺየስ በላይ ይደርሳል። ውሃው እጅግ ጨዋማና አልካላይን ነው። የፒኤች መጠኑ ከአሞኒያ ጋር የሚመሳሰል ያህል ከፍ ያለ ነው። በውሃው ውስጥ ሶዲየም ካርቦኔት እና ሌሎች ጠንካራ ማዕድናት አሉ። እነዚህ ኬሚካሎች ከአቅራቢያው ካለ ንቁ እሳተ ገሞራ ይመጣሉ። የማሳይ ሕዝብ የእግዚአብሔር ተራራ ብለው ይጠሩታል። ይህ እሳተ ገሞራ አመድና ማዕድናት ወደ ሐይቁ ያስገባል። ይህ የሐይቁን አስፈሪ ኬሚካላዊ ባህሪ የሚፈጥረው። ነገር ግን ሰዎችን በጣም የሚያስደነግጠው ነገር ፎቶዎቹ ነበሩ። ታዋቂ ፎቶግራፈር ኒክ ብራንድ ወደ ሐይቁ በሄደ ጊዜ አስፈሪ ነገር አገኘ። በዳርቻው ላይ የተቀመጡ የሞቱ እንስሳት አገኘ፣ ግን እነሱ በተለመደ ሁኔታ የሞቱ አይመስሉም ነበር። የድንጋይ ሐውልት መስለው ነበር። አንዳንዶቹ እንደ ሕይወት ያሉ አቀማመጥ ውስጥ ነበሩ። ፎቶዎቹ ዓለምን አስደነገጡ። ብዙ ሰዎች ሐይቁ እንስሳትን በቅጽበት ወደ ድንጋይ እንደሚቀይር አሉ። ግን እውነታው የተለየ ነው። እንስሳቱ በሐይቁ ውስጥ ወይም በአጠገቡ ሲሞቱ ሰውነታቸው በማዕድናት ይሸፈናል። ከጊዜ በኋላ የማዕድኑ ሽፋን ሰውነታቸውን ያጠነክረዋል። ይህም እንደ ድንጋይ ሐውልት እንዲታዩ ያደርጋቸዋል። ይህ በተፈጥሮ የሚፈጠር የፕሪዘርቬሽን ሂደት ነው። ማለትም ሰውነታቸው በኬሚካሎች ተጠብቆ እንዳይበሰብስ ይሆናል። ነገር ግን ሌክ ኔትሮን ሙሉ በሙሉ የሞት ቦታ አይደለም። በእውነቱ ለአንዳንድ ፍጥረታት የሕይወት መጠጊያ ነው። በተለይ ፍላሚንጎዎች፣ በሚሊዮኖች የሚቆጠሩ የሌዘር ፍላሚንጎዎች ወደዚህ ሐይቅ ይመጣሉ። በዚህ ቦታ እንቁላል ይጥላሉና ልጆቻቸውን ያሳድጋሉ። ምክንያቱም አዳኞች ይህን አስከፊ አካባቢ ለመቅረብ ይፈራሉ። የሐይቁ አደገኛ ኬሚካሎች ፍላሚንጎቹን ከብዙ ጠላቶች ይጠብቃሉ። ፍላሚንጎቹ በሐይቁ ውስጥ የሚበቅሉ ቀይ አልጌ ይበላሉ። እነዚህ አልጌ ናቸው የሐይቁን ውሃ ቀይ እና ሮዝ የሚያደርጉት። ከላይ በአየር ሲታይ ሐይቁ ሌላ ፕላኔት ይመስላል። ቀይ ውሃ፣ ነጭ ጨው እና ሮዝ ፍላሚንጎች እጅግ የማይታመን የተፈጥሮ ስዕል ይፈጥራሉ። ሌክ ኔትሮን ለሳይንቲስቶችም ትልቅ ሚስጥር ነው። አንዳንዶች ይህ አይነት አካባቢ በጥንት ዘመን በምድር ላይ የነበረውን የመጀመሪያ ሕይወት ሁኔታ ሊያሳይ ይችላል ብለው ያምናሉ። ምናልባት እጅግ ጨዋማና አልካላይን የሆኑ አካባቢዎች በምድር ላይ የመጀመሪያ ሕይወት እንዲፈጠር አስተዋጽኦ አድርገው ሊሆን ይችላል። ነገር ግን ለብዙ ሰዎች ሌክ ኔትሮን የተፈጥሮ ኃይልን የሚያሳይ ቦታ ነው። ውብ ግን አደገኛ፣ የሚያምር ግን ገዳይ። በምድር ላይ ተፈጥሮ እጅግ ውብ ነገሮችን ትፈጥራለች። ነገር ግን አንዳንድ ጊዜ ያ ውበት አስፈሪ ይሆናል። ሌክ ኔትሮን የዚያ ሚስጥር ፍጹም ምሳሌ ነው።